ሰላም ጤና ይስጥልኝ። እንዴት ናችሁ? የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አሳ አጥቤ እንደዚህ ጨው ሌሞን አድርጌበት አዘጋጅቻለሁ ማለት ነው። አብረን እንድንሰራ ተከታተሉኝ ማለት ነው። እንግዲህ ይህንን ይመስላል። አሳው እንደምታዩት ታጥቧል። ጨው አድርጌበት ሌሞን አድርጌበት አጥቤያለሁ ማለት ነው። ሲጨማምር ደግሞ ታዩታላችሁ። እዚህ ጋር እንደምታዩት ሎሚ አለኝ ማለት ነው። ሎሚውን እንጨምቀዋለን ማለት ነው። እዚህ ጋር ጭምቅ አድርገነው እንጨማምርበታለን ማለት ነው። ቤተሰብ እዚህ ጋር እንግዲህ እንደምታዩት ቅመሙን ሁሉንም ነገር ጨማምሬበት ያዘጋጀሁት ነው። እዚህ ጋር ደግሞ አሳይን የማረግበት ዘይት አድርጌበት እንዳይዝብን፣ ከያዝብኝ እንትን ልብኛ አነሳልኝም ሰም አሳውን። ስለዚህ ዘይት ከስር ትንሽ ማረግ አለብን። አሳው ላይ ዘይት ማረግ የለብን፣ ምክንያቱም የራሱ የሆነ ዘይት ስላለው አሳ ማለት ነው። እንግዲህ እንደዚህ የተዘጋጀውን አሳ አምጥተን እዚህ ጋር እናደርገዋለን። ቅመሙ ምን እንደተጠቀምኩ ስላልነገርኳችሁ አንደኛ ይሄኛውን ተጠቅሜ ያለኝ ማለት ነው። ይሄኛው የብሪያኒ ቅመም ነው፣ ለሁሉም ይጠቅማል። ይሄኛው ከሞን ነው፣ ከሞን እንደዛው ለሁሉም ይጠቅማል። እዚህ ጋር ድብስ ነው የተጠቀምኩት ማለት ነው። እዚህ ጋር ደግሞ ፍልፍል አስወር ነው የተጠቀምኩት። ስለዚህ በዚህ አይነት ሁኔታ አስተካከልኩኝ አዘጋጀው ማለት ነው። አሁን እንደዚህ እንደሆነ ፍረን ውስጥ እንከተዋለን። የተወሰነ ደቂቃ በኋላ ይደርሳል ማለት ነው። በቀላሉ በእንደዚህ አይነት መስራት ትችሉታላችሁ ማለት ነው። ቀለል ይላችኋል፣ ለመስራትም ጊዜም አይወስድባችሁ። ሁለተኛ ደግሞ ቶሎ የምትፈልጉት ከሆነም ቶሎ ነው የሚደርስላችሁ ማለት ነው። ፋሚሊ ተሰርቶ ካለቀ በኋላ ይሄንን ይመስላል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱት። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።